ነገር የሚያምኑ ናቸው። ከዚህም መካከል የጀነት መኖር የጀሃነም መኖር የቂያማ ዕለት ከሞት ተቀስቅሶ አላህ ፊት መቆም አላህ እናንተ በማታዩት ብሎ በተናገረው ነገር በትንቢቱ ማመን ነው። الذين يؤمنون بالغيب እነኛ ድብቅ በሆነው ከእውቀታቸው የራቀ የሆነ ግን ዜናው ከአላህ ጀለ ወተዓላ በኩል ወርዶ በነቢያት አንደበት የተብራራ በሆነ ድብቅ እውቀት የሚያምኑ ናቸው። ويقيمون الصلاة ከዛንም አላህ በእነሱ ላይ ግድ ያደረገባቸውን ሰላት የሚያቋቁሙ ናቸው። ومما رزقناهم ينفقون እኛም ከለገስናቸው የሚሰጡ የሚቸሩ ናቸው ይላል። ይሄ ነፈቃ ሰደቃ የሚባለው ምጽዋትን መስጠት ነው። የተራበን ማብላት የታረዘን ማልበስ የተቸገረን መርዳት። والذين እነኛም ናቸው يؤمنون بما أنزل إليك ወዳንተ በተወረደው በቁርአኑ የሚያምኑ ናቸው። وما أنزل من قبلك ካንተ በፊት በተወረዱትም መለኮታዊ መጽሐፍ በተውራት በኢንጂል በእነኚህ የሚያምኑ ናቸው አላህ ወረድኩት ባለው። وبالآخرة هم يوقنون وبالآخرة በመጨረሻውም ዓለም ከሞት በኋላ ባለው ዓለም هم እነሱ يوقنون እርግጥ ይላሉ ከሞት ተቀስቅሰው አላህ ፊት ለፍርድ ቀርበው ከዛ በኋላ በምድራዊ ዓለም ባሳለፉት መልኩ የሚገመገሙና ምንዳቸውን የሚቀበሉ በመሆናቸው እርግጥ የሚሉ ናቸው። እነኚህ ሰዎች ኡላኢካ አላ ሁደን ሚን ረቢሂም ከጌታቸው በሆነ መመሪያ ላይ ናቸው። ወኡላኢካ ሁሙል ሙፍሊሑን እነኛ ሰዎችም አልሙፍሊሑን የሚድኑት ናቸው። አልሙፍሊሑን ማለት አልፋኢዙን ፊ ዱንያ ወልአኺራ በዱንያም በአኺራም የሚደሰቱ ስኬታሞች ናቸው ማለት ነው። ቢነይሊሂም ማ የርጁና የሚከጅሉትን በማግኘት ወነጃቲሂም ሚማ የኻፉን ከሚፈሩት ከሚሰጉት ነገር በመዳናቸው